የዛሬው የካሪክ የመጻፉ ጅማሬ ምን ይመጣል ነው ያራዳ ልጆች ማለት ነው። ኦንጎል ማንቸስተር ዩናይትዶች ለአርሰናል አሳልፈው ሰጡ። ምን ይመጣል? ሴት ፒስ በተገኘች ኳስ አርሰናሎች ጎል አስቆጠሩ። ምን ይመጣል? ማቲያስ ኩኛ ዶርጉ ምን አይነት አውሬ ጭራቅ የሆነ ጎል ነው ያራዳ ልጆች። ማንቸስተር ዩናይትድ ከጨዋታው በፊት ቪዲዮ ሰርቼላችሁ ነበር። ነገር ግን ቲክቶክ በጣም ቪዲዮ እያዘነ ያለው ሼር ኮፒ ሊንክ እያረከው ገባውና ያንን ቪዲዮ ማየት ትችላለህ። ማንቸስተር ዩናይትድን የሚያክል አንድ ቡድን ለዋንጫ ሲጮት የሚያሰናክል እንደዚህ አይነት የተመታ ቡድን የለም ያራዳ ልጅ። ማንቸስተር ዩናይትድ አንተ ለዋንጫ እየሮጥክ ካገኘህ ችግር አለ ማለት ነው። ይህንን ማወቅ አለብህ ቀድሞ ማለት ነው። ምን እንደተፈጠረ ባይታወቅም አንደኛና ሁለተኛ ደረጃ ላይ ያሉ ክለቦችን ጥጋቸውን አስይዟቸዋል በሚገራርም ሁኔታ ማለት ነው። ዛሬ ኳስ ሰጡ፣ ምንም ሰጡ። ማንቸስተር ዩናይትዶች ግን 3 ነጥቧን ወደ ቤታቸው ይዘው ነው የመጡት። ምን አይነት ጎል! ወደ ፈለጉበት መንገድ መርተው የፈለጉትን ነጥብ ይዘው ነው መውጣት የቻሉት ማለት ነው። ዛሬ ለማንቸስተር ዩናይትድ ማጨብጨብ ውዴታ አይደለም ግዴታ ነው። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደንብ ሼር ኮፒ ሊንክ መደረግ እንዳይረሳ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነው። ኧረ አርቴታ ዋንጫ ልትበላ አይደል? ኧረ ስለመድኃኒዓለም በቃ ልክ አይደለ ዙቢ አይወጣም። እሱ የእግዚአብሔር ቃል አይሻራም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ። አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስነጥቅ። እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካከለን በሰፊው እንገናኛለን። አርቲስታ እኔ በአላህ ይሄ ነገር ህልም ነው እንዴ? በአላህ አርቴታ አንተ ዋንጫ ልትበላ የቂጥህ ዋንጫ ይውለቅ እንጂ አንተ ዋንጫ አይደለህም። የዛሬ ስንት ዓመት ካሪክ የከካ ሰውዬ ዛሬም በሜዳ አንተ እዛው አላደግክም። በቃ አሳሰብህ ስላላደገ ተመልሶ መጥቶ ጠጥቶ ሄደ። ወይኔ ቢስሚላ ወይኔ ለ3 እኩል ልጫወት። እሺ እኔ ነገር ህልም። አረ ወይኔ ቢስሚላ። አረ ወይኔ ምን አይነት ግማታም የገማ ስብስብ ነው ያዝነው። ይሄ ሁሉ ስኳድ ይዘን ቤስቱን ይዞ ገብቶ በሜዳችን የአተላ ስብስብ ሚካኤል አርቴታ ዋንጫ የቂጥህን ዋንጫ ነቅለህ ትበለዋለህ። አትበላም አንተ መቼም። በቃ አንተ እርግማን ዳርሰናል ደጋፊ እርግማን። ምን አይነት ወይኔ አውዙ ቢላህ። እኔ ይሄን መቀበል አልችልም። አውዙ ቢላህ። አረ የበሰበሰ በሜዳው 3 እኩል እየመራን ደግሞ ላጫም ጎል አግብተን እኔ በአላህ 3 ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ። ወይኔ እንደ ዛሬ ተቃጥያ አላቅም ነው። በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል። በዚህ በበከተ ክለብ ምንድነው? ከቦክስ ውጪ ማስመታት ገኘ። ከቦክስ ውጪ እንኳን ማስመታም ነበር። 2 ጎል ከቦክስ ውጪ ዙም እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን? አረ እንደዚህ ተቃጥያ አላቅም። ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ። ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም የምናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? አንድ እንኳን
I told you, shut the fuck up. አልሰማህም ፎቃቃው እያለውላ እኔ እግዚአብሔርን ዋንጫውን እንበለዋለን ግን ዋንጫውን በልተነው የዛሬውን ልደት አይለቀኝ ይሄንን ጨዋታ ሳናሸንፍ ማርያምን ራሴን ግን አሞኝ እግዚአብሔር ግን ራሴን አሞኝ የቀድሞ ነው ገና ሳንጀምር በፊት የነበረው በሜዳ በማንቸስተር ዩናይትድ አረማንጄ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እርሜ ልክን ዋንጫ በላ እርሜ ልክን ምን አይነት በጠጥ የሆነ አሰልጣኝ ነው ምን አይነት ሽንታም ቅዘና ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት የእውነት መቆጨት አለባችሁ ምንም ማጽናናት አያስፈልግም መረገጥ ነው ያለበት አርሰናል ዛሬ መረገጥ ነው ያለበት ማንቼ ይለያል ምን አይነት ጎል ነው ኩኛ እረዶርጉ ዛሬ ይለያል እርሜ ልክን ዋንጫ በላ ይሄን አመት አሳልፈህ ከሰጠክ እርሜ ልክን ነግሬያለሁ በጫጭውና አርቴታ ሌላ ደግሞ በጣም ያናደደኝ ነገር ምን መሰላችሁ እግዚአብሔር የጎሎቹ ማዋር የኛ ጎሎች መግማማት ኦንጎል የተልከሰከሰ ጎል ገባ አልገባ ጎል ጽድት ያሉ 3 ጎሎች እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ ታውቃላችሁ አመመኝ ማለት ነው ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም እንዳለ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት ኧረ በስመ አብ ታመንኩ በቃ ታመንኩ እግዚአብሔር ነው የምላችሁ ታመንኩ